ጤናስልን ክቡራን ተመልካቾቻችን እንደምሰንብታችኋል። ይህ በየሳምንቱ በሰዓት የሚዘጋጅላችሁ የናት ጓድ ሰኘው የምግብ አሰራር ፕሮግራማችን ነው። ደብረ ሳሌም የማማከርና የፕሮሞሽን አገልግሎት ከናሁ ቲቪ ጋር በመተባበር የሚያዘጋጅላችሁ ፕሮግራም ነው ጀመረ። ዛሬ በጣም የተለየ ቀን ነው። ቴስቶያን በተለይ መልኩ ያዘጋጀን ምግቡ እንዴት እንደሚጣፍጥ ያሳያችሁ አብረን ቆይታ እናደርጋለን። በዚህ አጋጣሚ ስክሪን ላይ በምትመለከቱት የፌስቡክ አድራሻ ላይ ላይክ ማድረግ ማንኛውም የፕሮግራም ያመልጣችሁ የተለያዩ መረጃዎችን ማግኘት ይችላላችሁ። በዛም አድራሻ ላይ ደግሞ የተለያዩ አስተያየቶችን ጥያቄዎች ካላችሁ ማድረስ ይችላላችሁ። እንዲሁ ደግሞ ለፕሮግራማችን ማማር ሁሌ ከደጀኑ ለሚያግዘን ዋሪትን አመሰግናለን። ይሄ መሰለ ውብ ኪችን ሰርቶ ገንብቶ ፕሮግራማችን የሚያደምቅልን ዋሪትን ነው። ዋሪትን አመሰግናለን። ቀጣይ እንግዲህ ዛሬ በቴስቶያ ጥብስ እናዘጋጃለን። በጣም ቆንጆ የዋሊ ጥብስ አሳያችኋለሁ። እንዲሁ ደግሞ ቴስቶያ ደግሞ በቆንጆ ሶስ እንሰራና ከስፓጌቲ ጋር እንዴት እንደምትመገቡት ዛሬ ከኔ ጋር አብራችሁ ቆይታ በማድረግ ትመለከታላችሁ። በመጨረሻ ደግሞ ህንዶች ለየት ያለ ሻይ አላቸው። እንግዲህ ህንዶች የተለያየ ግብአት በመጨመር ሻይ ያፈላሉ። ዛሬም እንዴት አድርገው ሻይ እንደሚያፈሉ አሳያችኋለሁ። የትም ካሄዳችሁ ከናሁ ጋር ከሆናችሁ ኤሉ በመመልከት ታተርፋላችሁ። ጠብቁን። እንደ ፍላጎቱ ውብ የሆኑ በሮች፣ የኪችን ካቢኔቶች፣ የልብስ ማስቀመጫ ቁም ሳጥኖች ሁሉም በሀገራችን የተመረቱ ከዋሪት የእንጨት ሥራዎች ክቡራን ተመልካቾቻችን በመግቢያ እንደነገርኳችሁ ዛሬ የተለየ ቀን ነው። በቴስቶያ የምናዘጋጃቸው የተለያዩ ምግቦች እየሰራን አብረን ቆይታ እናደርጋለን። ለኛ እንግዲህ ለዚህ ዛሬ ለምንሰራው ምግቧን ያግባታችን እንደምትመለከቱት ቴስቶያን እንጠቀማለን። በዚህ ቴስቶያ የተለያዩ ምግቦችን እንዴት እንደምትሰሩ እስከዛሬ እንቆቅልሽ የሆነባችሁ ግራ የገባችሁ ምግብ ዛሬ በደንብ አሳያችኋለሁ። ዛሬ እንግዲህ በቴስቶያ በጣም ቆንጆ ጥብስ አዘጋጅሏል። በተለይ ቬተራን ለሆናችሁ ሰዎች ስጋ ለማትመገቡ ጥሩ አማራጭ የሚሆን የጥብስ አሰራር አሳያችኋለሁ። እንዲሁ ደግሞ የቴስቶያ የማይሆኑ ነገር የለም። ዛሬ ከስፓጌቲ ያሳያችኋለሁ። አብረን ከቆየን ከደጋ የትም ካሄዳችሁ በቴስቲ ዛሬ ተአምር እንሰራለን። የትም እንዳትሄዱ። ተመልካቾች የመጀመሪያ ስራችን የሚሆነው እዚህ ጋር የፈላው አዘጋጅተናል። እዚህ የፈላው ውስጥ ቴስቶያ በመጀመሪያ ለሰዓት እና ከ5 እስከ 7 ደቂቃ ያክል በፈላው ገንፈል መደረግ አለበት። የወለተ እንዲጣፍጥላችሁ ውሃው ላይ ትንሽ ጨው ማድረጉ የተሻለ ጣዕም እንዲኖረው ያደርግና ትንሽ ጨው አድርግና ጨው ካደረግኩ በኋላ ይሄን በመቁረጥ ከ5 እስከ 7 ደቂቃ ገንፈል አድርገን እናወጣዋለን። የመጀመሪያ ስራችን እንግዲህ ቴስቱን ቆርጦ ማገንፈል ነው። ሁለት ምግብ ስለማዘጋጅላችሁ ሁለት የታሸገ የቴስቶያ ያስፈልገናል። ሁለቱንም በአንድ ጊዜ ካደረኩ በኋላ ለተለያየ ምግብ አውለዋለሁ። እንደምትመለከቱት በዚህ መልክ እንግዲህ በፈላዋ ውስጥ ከ5 እስከ 7 ደቂቃ ድረስ ገንፈል እናደርገዋለን። የበለጠ ጣዕም እንዲኖር ያደርጋል። እንግዲህ ቴስቶያ በነገራችን ላይ እሳት ባገኘ ቁጥር ወይ ደግሞ እሳት በደንብ በመታው ቁጥር የስጋነት ባህሪ የያዘ ነው የሚመጣውና ዝም ብለን ንክር አድርገን መቀላቀል መመገብ ሳይሆን አሁን በማሳየት በደንብ ተካቶሪ በደንብ በማሳየት መልክ ከሰራችሁት የሚገርም ጣዕም ታገኛላችሁ። ተመልካቾቻችን እንደምትመለከቱት በፈላዋ ውስጥ በዚህ መልክ አድርገን ከ5 እስከ 7 ደቂቃ ያክል እንዲበስል እናደርገዋለን። በዚህ አጋጣሚ ቴስቶያ መመገብ ብዙ ጥቅም ታገኛላችሁ። በተለይ በውስጡ ባለው የፕሮቲን ይዘት ለሰውነታችን ግንባታ፣ ለህፃናት እድገት በአጠቃላይ ፕሮቲን በጣም ስለሚያስፈልገን ከዚህ ተቻለ በከፍተኛ መጠን የፕሮቲን ይዘት አለው። በነገራችን ላይ ከፋትና ካላስፈላጊ ስብ ነፃ ስለሆነ ለጤናችን በጣም ተስማሚ ነው። በዚህ መልኩ እንግዲህ እንዲተከተክ እናደርገዋል። እንደምትመለከቱት እንዳይገነፍልብን ማማሰያ መተን እንደዚህ ስናስቀምጠው አረፋው እዛው የሆነ እንዲቀር ያደርግላቸዋል ማለት ነው። በነገራችን ላይ ቴስቶያን በጾምም በፍስክ መመገብ የሚችሉ ጥሩ አማራጭ ምግብ ነው። ተጠቀሙበት።
ተመልካቾቻችን እዚህ በአገራችን በተመረተው አኩሪ አተር በዘጋጁ ቴስት ሶያ የማዘጋጅላችሁን ምግብ ትመለከታላችሁ። እንግዲህ ሁለት ምግብ እንደነገርኳችሁ ስለምሰራ አንደኛውን አሰራር መጀመሪያ ጥብስ በምንሰራበት ሰዓት እንዲጣፍጥልን መጀመሪያ ይህን ቴስት ሶያ ከስር ከመጀመሪያው ማጥፋት ያለብን። አሁን እኔ ምን አድርጋለሁ መሰላችሁ? ቴስት ሶያውን ዘበዝፈዋለሁ ወይ ደግሞ ማሪኔት አድርገዋለሁ። ቢያንስ ለ30 ደቂቃ ያክል ቢዘፈዘፍ የተሻለ ነው የሚሆነው። ወይ ደግሞ እናንተ እንደዚህ ከገንፈል ካደረጋችሁት በኋላ ምግብ ከመስራታችሁ ከ30 ደቂቃ በፊት ቀደም ብላችሁ ዘብዘፍ አድርጎ ጠብሱ ለለት ጣዕም ታገኛላችሁ። እስቲ ተካተሉ እንዴት አድርጌ እንደማጠፋው ትመለከታላችሁ። ገንፈል ያደረግነው ቴስት ሶያ ላይ እንግዲህ 1 ሻይ ማንኪያ ያክል ኮረሪማ አድርጌበታለሁ። እንዲሁም ደግሞ 3 የሾርባ ማንኪያ ሶያ ሶስ እናፈስበታለን። በተማሳይ መልኩ ደግሞ 2 የሾርባ ማንኪያ ቀይ ወይን ጠጅ እንዲሁም 3 የሾርባ ማንኪያ ዘይት። እዚህ ጋር ፈሳሽ ዘይት ተጠቀሙ። የሚረጋ ዘይት መጠቀም ለዚህ ጣዕሙ ትንሽ ጡል ያደርገው ይችላል። እኔ ካደረግን በኋላ በጨውና በቁንዶ በርበሬ ያጣፍጠዋለን። ከዛ እንደምትመለከቱት በዚህ መልክ ካዋርኩት በኋላ እንዲሁም 1 የሾርባ ማንኪያ ያክል የተፈጨ ሮዝመሪ ጨምርበታለሁ። ሮዝመሪ ካደረኩ በኋላ በቃ እዚህ ጋር ትልቅ ሚስጥር ያለው በቃ በደንብ አድርገን እንደዚህ እናጣፍጠዋለን። እኔ ካደረግነው በኋላ ትንሽ ለ30 ደቂቃ ያክል ፍሪጅ ውስጥ እንዲቀመጥ እናደርገውና ስንመለስ ደግሞ እንዴት እንደምንጠብሰው እንዴት እንደምናመስለው አሳያችኋለሁ። የትም እንዳትሄዱ። በተጓዳኝ ግን ይሄን ካስቀምጠን እኛ ከፓስታ ጋር ወይ ደግሞ ከስፓጌቲ እንዴት ነው የሚበላ አሳያችኋለሁ። ካፍታ ቆይታ ስንመለስ ብዙ ነገር ታያላችሁ። ተመልካቾቻችን ቀጣይ የሚሆነው ስራችን እንግዲህ አሁን ገንፈል ያደረግነውን ቴስት ሶያ እናደቀዋለን። አድቀን እንግዲህ ከስፓጌቲ ጋር እንዲበላ ሶሱን ቆንጆ እንዲሆንልን አድርገን እናዘጋጀዋለን። በመክተፊያ ላይ ካስቀመጥን በኋላ በቢላም ወይ ደግሞ በዚህ አይነት መክተፊያ ካስፈለገን በመፍጫ መፍጨት ትችላላችሁ። በዚህ መልክ እናደቀዋለን ማለት ነው። በዛ አጋጣሚ ተመልካቾቻችን ትክክለኛውን የቴስት ሶያ አሰራር መከተል ጥሩ ውጤት ታገኛላችሁ ማለት ነው። ዛሬ እንግዲህ የማሳያችሁን የቴስት ሶያ አሰራር በትክክል አይታችሁ ተግብሩትና ቀመሱት። እናንተ ምስክር ትሆናላችሁ። በጣም ቆንጆ ምግብ እናዘጋጀው። በተለይ ደግሞ በጾም በፍስክም የምንበላው አማራጭ በመሆኑ በጣም ደስተኞች ያደርገናል በዚህ መጠቀማችን። ስለዚህ አሁን በምፈልገው ደረጃ ቴስት ደቆልኛል። እንዲህ ከደቀቀ በኋላ በድስት እንዴት ቆንጆ አድርጌ የማዘጋጀው ሶስ ትመለከታላችሁ። አሁን ደግሞ ድስታችን ላይ ዘይት አግለን በመጀመሪያ ይሄንን ቴስት ሶያችንን በደንብ አድርገን በመጥበሻ ለብቻው እንጠብሰዋለን። እንግዲህ ይሄ ቴስት ሶያ በነገራችን ላይ እሳት ባገኘ ቁጥር ወደም በደንብ እሳት በመታው ቁጥር ጣዕሙ በጣም እየጨመረ ይመጣል። ወዲያውኑ ምጫምሩት ከሆነ ነው ትንሽ ጣዕም እንደምትፈር ማታገኙ። ስለዚህ በተቻለ አቅም ብዙ እሳት እንዲያገኝ ወይም ከ20 ደቂቃ እሳት እንዲያገኝ ማድረግ አለባችሁ ማለት ነው። እንግዲህ በድስት ውስጥ እንግዲህ ሽንኩርትና እነዚህ የተያሉት ግብአቶች ሽንኩርት፣ ነጭ ሽንኩርት፣ ባር ሽንኩርትና ቲማቲም እዚህ ጋር እሱን እያበሰልኩኝ በተጓዳኝ ደግሞ በመጥበሻ ደግሞ ቴስት ሶያን በደንብ አድርጌ የቀመምኩ ጠብሰዋለሁ። ከጠበስኩ በኋላ ወደ ሶሱ ገልብጬ ከስፓጌቲ ጋር እንዴት ነው የሚቀር አሳያችኋለሁ። አብራችሁ ነው። እሺ የመጀመሪያ ስራችን የሚሆነው መጥበሻ ካጋልን በኋላ እዚህ ጋር 3 ሾርባ ማንኪያ ያክል ዘይት እንጨምራለን። ይሄን ከጨመርን በኋላ በዚህ በጋለው ዘይት ቴስት ሶያውን በደንብ አድርገን ቢያንስ ለ10 ደቂቃ ያክል በደንብ ጠብሰዋለን ማለት ነው።
በዚህ መልኩ እንግዲህ ለ10 ደቂቃ ያክል ወይ ደግሞ ከዛም በላይ ተሰጣ የተሻለ ቆንጆ ነው የሚሆነው። ካበሰለን በኋላ በአጠቃላይ ግን የመብሰል ሰዓቱ ከ20 ደቂቃ በላይ ቢሆን የተሻለ ጣዕም ታገኛላችሁ ማለት ነው። ድስቱ ላይ ደግሞ ዘይት እናደርግና ካደረግን በኋላ በተጓዳኝ ቴስቶያችን እየበሰለ እኛ ደግሞ ሶሱን እናዘጋጃለን ማለት ነው። የመጀመሪያ ስራችን የሚሆነው ሽንኩርቱን እንጨምራለን። ሽንኩርቱን እያበሰልን በጎን ደግሞ ቴስቶያው ማገላበጡ መዘንጋት የለብንም። በደንብ አድርጎ ደረቅ እስኪ ድረስ እንዲበስል መቆየት አለበት። እላዩ ላይ ትንሽ ጨው፣ ቁንዶ በርበሬ እንዲሁም ደግሞ የተፈጨ ሮዝመሪ እንዲሁም ገውዝ አድርገን በደንብ እያማሰልን እናበስላለን። በዛ ጋር ተመልካቾቻችን የተለየ አሰራር እያያችሁ እንደሆነ ተስፋ አደርጋለሁ። እዚህ ጋር ሽንኩርቱ ቶሎ እየበሰለ ነው። እንዲሁም ደግሞ ባለ ሽንኩርቱን ጨምሬ አብሬ ደግሞ ከቀይ ሽንኩርቱ ጋር እዚህ ጋር አበስለዋለሁ። ባለ ሽንኩርቱ የበለጠ ለሶሱ ጣዕም የሚሰጠኝ ነው። በመጀመሪያም ቀይ ሽንኩርት ያደረኩት ባለ ሽንኩርቱ ቶሎ የመብሰል ባህሪ ስላለው አሁን በጎን እንግዲህ ቴስታችን እየበሰለ ሶሳችን እያዘጋጀን ያለ ነው። ይሄ አሰራር በማንኛውም ቤት በማንኛውም መሳሪያ በከሰል ላይ ባላችሁ የኃይል መጠቀም ትችላላችሁ ማለት ነው። ብዙ የከበደ ነገር የለውም። ቀጣይ ስራችን የሚሆነው የተፈጨ ነጭ ሽንኩርት እናደርጋለን። በዚህ መልኩ እንግዲህ ካበሰልን በኋላ እንደምትመለከቱ እንግዲህ እንደዚህ አጋም መስሎ በደንብ ቴስቶያው እንደበሰለ ወዲያውኑ እናጠፋለን። ወስደን ወደ ተመልካቾቻችን ቴስቶያን በደንብ አጋም እስኪመስ ድረስ አብስለን ነው በዚህ መልኩ ካዘጋጀን በኋላ ከሽንኩርት ከባለ ሽንኩርት ከቀይ ሽንኩርቱ ጋር አብሮ እንደገና ደግሞ እንዲበስል እያደረግን እየቀመመን በደንብ አድርገን ትንሽ እናቆየዋለን። ከቆይታ በኋላ ስንመስ ደግሞ እንዴት እንደምንሰራው አጫሩስ እንዴት እንደሚያምር አሳያችኋለሁ። የትም እንዳትሄዱ። እንደ ፍላጎቱ ውብ የሆኑ በሮች፣ የኪችን ካቢኔቶች፣ የልብስ ማስቀመጫ ቁም ሳጥኖች ሁሉ በሀገራችን የተመረቱ ከዋሪት የእንጨት ሥራዎች